እስክንድር ምንድነው አለ ስለ አስመራ ስልክ እኛ ወደብ አንፈልግም ነው አለ። ወደብ ጥያቄ እናነሳም። ለአብይ አይደለም ያለው፣ ለብልጽግና አይደለም ያለው፣ ለዘመነ ግሩፕ ነው አለ። ተከፋፍሎ ማለት ነው። አዳምጠኝ። የአማራው ጀግና የብሔር ብሔረሰቦች ጀግና አንድ ሆኖ ነው ጣሊያንን የመለሰው። እነዚህ በስልጣን ጥማት መናገር የፈራችሁት ነገዳዊ ማንነታችሁ ዶርማንት ስቴጅ ላይ የተቀበረው ይሄን ደፍረት ነገር እኔ አሁን ያለው መንግስት the best of best for me ለምንድን ነው የሚል መሰለህ? ኢጂፕት በአባይ ላይ ነጥብ ጥላለች ተሸንፋለች ነው ያልኩ አለሁት ወንድሜ። ኢጂፕት ስለተሸነፈች ነው ቀይ ባህር የመጣች ነው ያልኩ አለሁት። አባይን ከለከለች ወይ? ኢጂፕት ብርሃኑ ነጋን ከእጇ ስላጣች ነው፣ ዶላሮቿን ስለካሰረች ነው። ብርሃኑ ነጋ ዛሬ ሚኒስቴር ነው። የፋኖ አመራሪን ከጂቭ ላይ በግንባሩ ላይ የቲፒኤልኤፍ አርማ ለጥፋ ረግጣ ፋኖ የት አለ? የኤርትራ መንግስት አውርደን ዲሞክራሲያዊ መንግስት እንዲቋቋም ኃላፊነት ምንወስደኛ ነው። ጅቡቲን እንዳናጠቃል ነው። የፈረንሳይ ፕሬዝዳንት 6 ጊዜ መጥቷል። የአሜሪካ ተመራ 6 ጊዜ ቤተ መንግስትን ያደሰው 100% ባጀቱ የፈረንሳይ መንግስት ነው። የመጀመሪያ ሪፐብሊክ ጋርድ አየር ኃይል ብላት ላይ ያሰናጠለው የፈረንሳይ መንግስት ነው። ባህር ኃይልን ያሰናጠለው የፈረንሳይ መንግስት ነው። ጀልባዎቹንም ጭምር የጅቡቲ አባት ነው። የሰማነው ኢጂፕት ጅቡቲ ስትመጣ የፈረንሳይ ፕሬዝዳንት ግብጽ ሄደዋል። ኢትዮጵያ በሰላማዊ በኩል ሰጥቶ በመቀበል ወደ ማግኘት አለባት ነው። አንተ እምቢ ብለህ ይሄ መሪ ቁመቱ እንደዚህ ነው ጺሙን ይሰራል ፊቱ ደበረኝ እንደዛ አይደለም። he is a leader። ያንተ አይዲያ ምንድነው ነው? ከኢጂፕት ጋር ሆኜ ኢትዮጵያን መውጋት ቅዱስ ጦርነት ነው የምትለው? ሶማሌ መንግስት ተሸነፈ ነው ያልኳለው በዲፕሎ አስሸነፈ። ኢጂፕት የቱ ጋር ነው ኦነግን ይዛ? ኢጂፕት የቱ ጋር ነው ብሔር ብሔረሰቦችን አጋጭታ? ኢጂፕት የቱ ጋር ነው እና አርበኞች ግንቦት 7ን ይዛ ኢትዮጵያን ያሸነፈችው? አሁን ያለው የፋኖ ትግል አሸባሪነት ነው። ዘልቆ ገብቶ አፍንዶ መውጣት ነው። የወታደራዊ ቁመና የለውም። ኢሳያስ የሚፈልገው እናንተን አለ አንድ ነገር ነው። ኦላንም እናንተን ኦነግና አርበኞች ግንቦት 7 የወጡበት ካምፕ ሳራ ብቅሏል። እሱን አሳድሰው ወደዛ ያስገባቸዋል። ማሽላ ማስቆፈር ነው።